እሱ ይሄድና አጣርቶ ይምጣ። እሺ እትዬ እርሱ አይጨነቁ እንዲሄድ እነግረዋለሁ። እማዬ ዴቭ አልመጣም? አይ አልመጣም ልጅ። እኛ ልናፍቅ ነው ማለት ነው? እንደሱ አይመስለኝም። የሆነ የተፈጠረ ነገር ሳይኖር አይቀርም። ምን ይፈጠራል? እኔ ከዛች ጋር ጋር ጊዜ እያሳለፈ ይሆናል። እና አውቀው ነው ስልክሽን የማያነሱት እያልሽ ነው? እንደዛ ማፈጽሙ አይሆንም። የሆነ የተፈጠረ ነገር ያለ ይመስለኛል። ታዲያ እማዬ ይቻደ እየመከረችው ነው ከኛ የሚርቀው። እሰይ ደግ አደረገች። ትምከሯ። ሚስቱ አይደለች እንዴ? እሷ ያልመከረችው ማን ይመክረዋል? ሚስቱ እያልሽ የልብ ልብ አትስጫት እማዬ። አደይ የዴቭ ሚስት አይደለችም። በይ ፍቅር ዝም በይ። አንቺ ነሽ ያልሽው? ካላወቅሽ ዝም በይ። ወንድሜ ቢዚ መጣሽ? ቤቱ የሚከራዩ ሰዎች አግኝቻለሁ። ግቡ። እንዴት ናችሁ? ሰላም። አበበ እባላለሁ። ዳኒ ዳኒ። ቁጭ በል። እሺ። ቆንጆ ቤት ነው ያለሽ። አዎ ቤቱ በጣም ቆንጆ ነው። ይሄ ልጅ ወደድሽው? አዎ በጣም ከሆነ በቃ በጣም ደስ ይለኛል። አንቺ እንኳን ወደድሽው? ልገምት ሚስት ናት አይደል? አዎ በቅርብ አገባታለሁ። ሰሞኑን ብዙ ሰርግ ነው ምን በለው። ሌላ የማን አለ? አንቺ ሙሽራ ነሽ እንዴ? አይ አይደለም። ለማንኛውም ቤቱን ከወደዳችሁት ውል እንፈራረማለን። ግን የ3 ወር ቤት ኪራይ እፈልጋለሁ። አሁን ባስቸኳይ ማለት ነው። ግን አልበዛም? አይ የኔ ቆንጆ እንደውም በጣም አሪፍ ነው። እንዳደል እኮ ነው ይሄንን ቤት ያገኛችሁት። አዎ ይሄ እኮ ለኛ የሚያስብ ጉዳይ አይደለም። እንደውም ከቻልሽ 6 ወር ብታደርጊልን ደስ ይለናል። የምርህ ነው? አዎ ዳኒ ጥሩ ነው። ያለ ሀሳብ ነው መቀመጥ የምፈልገው። ግን የምትፈልጊ ከሆነ ነው። አረኛ ደስ ይለናል። አገሬ ፍቅር ሚየና ፍቅሽ ሩቴ ወያሽዬ እንዲንሽ እናት የሚያበራ የሚጻህ ስለ ቀዬው፣ ስለ ጋራው፣ ስለ ሸንተረሩ፣ ስለ ሰው፣ ስለ ኩበቱ ሽታ እዛ በጣም ደስ ይላል። ታዲያ ምን አዲስ ነገር አለ ሩቴ? እዛ ለወንዝ ምናምን ስትወርጂ ጎንተል የሚያደርግ ጎረምሳ አላጋጠመሽ? የሚጎናተል አዎ ሩቴ፣ እንዴ ምን ያስቅሻል? እውነቴን እኮ ነው። የቄው ጎረምሳ ጎንተል ከማድረግ ወደኋላ አይመለስም። እኔ የምልሽ ብርሃንና ሄለን እናገኘሻቸው? እንዲህ ነው ተጫወታችሁ? አዎ አብረን ነበርናሽ። በጣም ደስ ይላል። እኔ የምልሽ እምዬን ሳገኘሻት? የአደይ እናት? አይ እናቴን ነው እንጂ የኔን እምዬ። አያሹ ምን ነው ሩታዬ? ምን ነው እዛ ድረስ ሄደሽ እምዬን ሳታይልኝ ትመለሻለሽ? አደራ ብዬሽ ሩታዬ። ምን ነው ዳይመንድ? ወይ ሻኪራይ፣ ያሹ እናት የት ነው ያለችው? እምዬን ማየት ፈልጋለሁ። ያሹ እናት አሹ አላወቀም እንጂ አጎቷ ልጅ ጋር ዘመድ ጋር ሄዳለች። በጣም ይርቃል እንዴ ከዚህ? አይሻንን እዩ ታይሻ እዛ ኮረብታውን አየሽው? አይ ተው በቃ። ምን ነው ሩታዬ በሀሳብ ሄድሽ? ይቅርታሽ፣ እኔማ እኮ ዘመን ለመጠየቅ ሌላ ቦታ ሄደዋል ተብዬ ነው እንጂ ለመጠየቅ ጠይቄ ነበር። በደከማ አቅሟ ተደጋው ሄደች ወይም እዬ የእነሱ ነገር እኮ አይሆንላትም። አዋሹ ማለቴ ትመለሳለች እኮ። በጣም ይቅርታ እናትህን መጠየቅ ነበረብኝ። አይ ታልነበረችማ ምን ታደርጊያለሽ ሩታዬ? እኔ የምልሽ ያቃውላላ ዳይመንድስ ወዴት ሄደ? ከእሱ ጋር ተጣልተናል። ለምን ሩታዬ? የሆነ የወደቀ ልጅ መንገድ ላይ አግኝተን እርዳኝ እያለው ትቶት ሄደ። ታዲያ ምኑ ያጣላል? ክፉ ነው። ቆይ ማን ነው ልጁ? የት ነው? እዚህ ነው ሩታዬ? አዋሹ ወደዚህ ስንመጣ የሆነ ልጅ ተደብድቦ ነው መሰለኝ ለመነሳት አልቻለም። ኧረ በደፋም ብቻ ያንን ቆርቆሮ ቆረቆንዳ ቀዳዳ እንዳይሆን። ማነው እሱ? አንተም ታውቀዋለህ እንዴ? ታዲያ ይኸውልሽ ፍቅርን መግቢያ መውጫ ሲያሳጣት ጊዜ እግሩን ሰባብሬ እኮ ነው መሬት የጣልኩት እኔ ነኝ እኮ። እንዴ ለምን አሹ? ለምን እንደዚህ ታደርጋለህ? ታዲያ ምን ላድርግ ሩታ? ሁላችሁም ክፉ እየሆናችሁ ነው። አሹ ያስቸገረን ሰው እንዴት እንደዚህ ትቀጡታላችሁ? እትዬ እንዳሉ ሂድና እነ ለሊ ጋር እና ደህና መሆናቸውን አይተና ብለውሃል። ሰይ ግልግል የድሃ ሞት ነው አሉ። ከዚህ ቦታ ከዚህ በር ላይ በዚህ ሰበብ ልገላገል እንዴ? ይሄን ያክል ሰልችቶካል? ታዲያ ስሩታይ እንዴ ምን ላድርግ ታዲያ? እንዴ እኔ እኮ የዘላለም ፍርድ እኮ ነው የሆነብኝ እዚህ ተቆልፌ።
ባይሆን አንዳንዴ ሂጄ ስልናፈስ ፈንተሽሩ ልበል። እኔ የምልሽ እና አደይ ግን ምን ሆኖ ነው ስልካቸው ዝግ የሆኑ? እኔ እንጃ አሹ፣ ግን እትዬ ዴቭ እዚያ ለመምጣቱ አስጨንቋቸዋል። በቃ እሺ መጣሁ። በቃ አይቻቸው ልመለስ መጣሁ። የምርህ ነው?